ጊዜ እናሳልፋለን፣ እንጫወታለን። ዝግጁ ናችሁ? በጣም ነው የማመሰግነው። አንድ ደቂቃ እስቲ የፋሲካን በዓል ምክንያት በማድረግ እንግዲህ ያሬድ ነጉ አርቲስት ያሬድ ነጉ በሴቶች ማረቢያ ቤት ተገኝቶ የሙዚቃ ስራውን ለህዝቡ ወይም ደግሞ እዛ ላሉት በመታረም ላይ ላሉት ወጣቶች አቅርቧል ማለት ነው። ያሬድ ነጉ እንግዲህ የሙዚቃ ስራዎቹን ብቻ ሳይሆን ለበዓልም የሚያስፈልጉ ነገሮች ያላቸውን ነገሮች በሙሉ ይዞ በመገኘት ከውድ አድናቂዎቹ ጋራ ተገናኝቶ በማረቢያ ቤት ልዩና በህዝብ ዘንድ አድናቆትን ያተረፉ ዜማዎቹን አቅርቧል። እንግዲህ ያሬድ ነጉን ከሌሎች አርቲስቶች ለየት የሚያደርገው ይህንን እንግዲህ በዓል በመመርኮዝ ራሱ ያሰበውን የሙዚቃ ዝግጅት ነው ያቀረበው ማለት ነው። በተለያየ አጋጣሚ በእያንዳንዱ ቦታ ወይም ደግሞ ኮንሰርት ሲኖር ሙዚቃዎቻቸውን በማቅረብ የሚታወቁት አርቲስቶቻችን አንዳንድ ጊዜ እንደዚህ አይነት ቦታዎች እየሄዱ ለህዝቦች ስራዎቻቸውን ቢያቀርቡ አንደኛ እዚህ ጋር በህዝብ ዘንድም ታዋቂነትንና መወደድን ያተርፋሉ። በሁለተኛ ደረጃ ደግሞ ለራሳቸውም ቢሆን የመንፈስ እርካታ ነው ማለት እችላለሁ። ያሬድ ነጉ ፍላጎት ቢኖረው በሌሎች ቦታዎች በገንዘብ ተከፍሎት መስራት የሚችል አርቲስት ነው። የዛን ቀን ግን ምናልባትም እነሱ እንዳይደብራቸው ወይም ደግሞ ፈታ ዘና ይበሉ ዛሬ ከነሱ ጋር ልዋል ብሎ ያችን ወርቃማና ብርቅዬ ቀኑን በማረቢያ ቤት አብሮ ለማሳለፍ ችሏል። እንግዲህ ያሬድ ነጉ ይህንን በማድረጉ ከብዙ አርቲስቶችና እንዲሁም ከአድናቂዎቹ አድናቆትን ተችሮታል። እኔም በዚህ አጋጣሚ ያሬድ ነጉ እጅግ አድርገን እናመሰግናለን። በዚህ ስራ ቀጥልበት፣ ሌሎችም አርቲስቶች እንዲማሩበት ዘንድ ይሆናልና የጀመርከው ጅማሬ በጣም አሪፍ ነው፣ በዚሁ ቀጥል ለማለት እወዳለሁ። ያሬድ እንግዲህ ከቅርብ ጊዜ ወዲህ በተለይ የሚያቀርባቸው ሙዚቃዎች ህዝብ ጆሮ ውስጥ መግባት ከጀመሩ ቆየት ብለዋልና ከዚሁም እንግዲህ ዋናው ስራው ወይም ደግሞ አሁን በቅርብ የለቀቀው ስራው እኔ ካላንቺ አይሆንልኝም የሚለው ዜማው በዚህ የበለጠ እውቅናን አግኝቷል ማለት ነው። ቢራቢሮ የሚለውን ዘፈኑን ራሱ ከኤርትራዊቷ ዘፋኝ ጋራ አብሮ ተጫውቷል። የተለያዩ ዜማዎችን በማቅረብ እንግዲህ ወደሱ የሚታወቀው ያሬድ ነጉ ምናልባትም ዘፋኝ ብቻ ነው ወይም ደግሞ አርቲስት ብቻ ነው ማለት ራሱ ትንሽ ይቸግረናል። ምክንያቱም የተጎዱ ወገኖች ጋር አንዳንድ ጊዜ ደረስ እያለ የሚያስተውለው የሚያየው ነገር አለ። ከዚህ በፊትም አይታችሁ ከሆነ ቲክቶከሯን ፋሲካ ከቤተሰቦቿ ጋር እንድትገናኝና ልጇ የኖረችበት አገር ድረስ ሄዶ እንዲያያት ሲያደርግ ሲቃ ተናንቋት ስታለቅስ የነበረውን እንባ እናስታውሳለን። እንዲሁም ሌሎች ልጆችንም በመርዳት እንዲሁ ያሬድ ነጉ ይታወቃል። ከመነሻው ጀምሮ እንደምናስታውሰው ደግሞ እንደ ወንድሙ ወይም ደግሞ እንደ ልጁ አብሮ ቤቱ ከእናቱ ጋር ያሳደገው ወጣት ጓደኛ ወንድም የሚሆነው ወንድምም እንደነበረ አስታውሳለሁ። በአጠቃላይ ያሬድ ነጉ የራሱን ህይወት ብቻ የሚኖር ሳይሆን ወደ ህብረተሰቡ መልከት የሚያደርግ አርቲስት ነውና ይበል የሚያደርግ ነው የያሬድ ነጉ ስራ። ያሬድ የበዓል የሚሆኑ ነገሮችን ይዞ ከመግባት በተጨማሪ ደግሞ ከጓደኞቹ ጋርና እንዲሁም ከሰራተኞቹ ጋር አብሮ በመሆን መድረኩን ሲያስተካክልና ሲሰራ አብሮ አድሯል። በእውነት በደስ በሚል ሞራልና በፍጹም ፈቃደኝነት አብሯቸው ሲሰራ ድካሙን እንኳን ረስቶት መድረኩ ከተስተካከለ በኋላ ትንሽ ፈታ ዘና ሲያደርጋቸውና እሱም ራሱ በደስታ ሄድ መለስ እያለ ሙዚቃዎቹን እንደ መግቢያ ሲጠቀምና ፈታ ዘና ሲልበት ነበርና በጣም የገረመኝ እንደዚህ አይነት ነገር ከምር እውነት ለመናገር ከሆነ እንዲሰሩ አዞ ወይም ደግሞ እዛ ቦታ ላይ ሳይገኝ ልክ መድረኩ ከተዘጋጀለት በኋላ እንደማንኛውም አርቲስት
እንደ ድምፃዊ መቶ መስፈን ይችል ነበር። ግን ከዛም በፊት ስራውን አብሮ እያገዘ እየሰራ ደስ በሚል ሞራልና ደስ በሚል ፈቃደኝነት ነበር ሁሉም አንድ ላይ ሲሰሩ የነበረው። ከዛም በኋላ እንግዲህ ያሬድ ወደ መድረክ ወጥቶ ጫወታውን ሲጀምር ልነግራችሁ አልችልም። እንዳለ እዛ ውስጥ የነበሩት በሙሉ ነበረ በደስታ ሲቀውጡት የነበረው። እኔ ግቢ ውስጥ የነበረ ሰው በሙሉ ያልተደሰተ የለም። አረ ምን እነሱ ብቻ፣ እኛ ራሳችን ስናየው እሰይ እግዚአብሔር ይስጠን፣ እግዚአብሔር ደግሞ ባለ ላይ ይጨምርልን እንድንለው ያስቻለ ስራ ነው የሰራው ማለት ነው። ከመድረክ ወርዶ ከህዝቡ ጋር ተገናኝቶ አንድ ላይ እየደነሰ ምናልባትም እዛ ውስጥ ያሉትን ከቤተሰብ ጋር ተለይቼ ዛሬ እንዴት እዚህ አሳልፋለሁ ብለው ምናልባት እያሰቡ የነበሩት ራሱ ፈታ ዘና እንዲሉ አድርጓቸዋል። ከቤተሰብ ተለይቶ በዓልን ማሳለፍ እንዲሁም እንደው ሌላ ቦታ እንኳን ይሻላል። በእስር ቤት ደግሞ ሲሆን የበለጠ ይከብዳል፣ የበለጠ ትዝታ ውስጥ ይከታል። እያንዳንዱ እንግዲህ የቅጣቱን ጊዜ ጨርሶ እንዲወጣ እኛም እየተመኘን እስከዛው ድረስ ግን አይዟችሁ ከጎናችሁ ነኝ፣ ፈታ ዘና ብላችሁ አሳልፉ። እንግዲህ ምንድነው እንደሰሩት ቅጣት ብዛት እንግዲህ ሁሉም እንግዲህ መውጣታቸው አይቀርምና በዚህ አጋጣሚ እንግዲህ ትዝታ የያሬድ ትዝታ ውስጣቸው አለ። ምክንያቱም ፋሲካ የማይረሳ ቀን ነው። እነሱም ያሉበት ሁኔታ ትንሽ እንትን ስለሆነ እዛ ከህዝብ ጋር የማይገናኙበት ሁኔታ ላይ ገብቶ እሱ እንደዚህ ሲያስጨፍራቸውና ሲያስደስታቸው በጣም ነው በእውነት ሁሉም ሰው በጣም ነው ደስ ያለው። ራሱ ተመልካቾቹ ራሳቸው አንድ ሰው እንኳን የተቀመጠ የለም እስከ መጨረሻዋ ዘፈን ድረስ አብረውት ሲጨፍሩና ሲደንሱ ነበር። መድረክ ላይ ወጥተው ደስታቸውንና እንዲሁም ደግሞ ያላቸውን አብዛኛዎቹ እንደውም እኔ ዳንሰኞች ናቸው እስክል ድረስ ነው ያደረሰኝ ማለት ነው። ፍሪ ሆነው እየደነሱ እየተጫወቱ እሱ ራሱ እየገባ ከማላቸው እንዲጫወቱ እባካችሁ ተጫወቱ፣ የዛሬዋን ቀንማ እንዳይደብራችሁ እህቶቼ ብሎ አብሯቸው እየተጫወተ የተለያየ ጣዕም ያላቸውን ዜማዎች አቅርቦ አብሯቸው አሳልፏል። ሌሎችም እንግዲህ የመስፈን ብቃት ያላቸው እዛው የነበሩ ሴት አርቲስቶቻችን ራሱ አብረውት አዚመዋል ማለት ነውና የነበረው ጊዜ በሙሉ በጣም ደስ ይል ነበረ። ጨፋሪዎቹ የነበረው የግቢው ድባብ ሁኔታ ሁሉ የያሬድ ደግሞ ብቃቱና ፍላጎቱ ደስታ ውስጡ ሞራሉ ራሱ በጣም ነው የገረመኝ ማለት ነው። እና እንደዚህ ማለት ነው በራስ ፍላጎት በቃ ምንም ነገር ከጀርባው ሳይኖር ማንም ሰው ገንዘብ ከፍሎ አይደለም እዛ ውስጥ የገባው፣ ስለ ገንዘብ ብሎ አይደለም እየሰራ ያለው ወንድሞቹንና እህቶቹን ለማስደሰት ነው። በቃ አንድና አንድ እዛ ጋር የተገኘው ማለት ነው ያሬድ እና ሁሉ ጊዜ በሚሰራቸው ስራዎች እኛን እያስደመመን የመጣው ያሬድ በሚቀጥለው አመት በዓል ደግሞ ምን ሊያደርግ እንደሚችል ሁላችንም እየጠበቅን ነው። እንግዲህ ሌሎችም አርቲስቶች ብዙ የሀገራችን እውቅና ያላችሁ ወጣቱ በጣም የሚወዳችሁ አርቲስቶች አላችሁ። እንደው ግዴታ በማረሚያ ቤት ብቻ ሳይሆን በተለያየ ቦታ ያሉ ወገኖቻችንን እየሄዳችሁ እያያችሁ እዛ ቦታ ላይ ደግሞ ለምሳሌ ሐኪም ቤት ውስጥ ራሱ ሄዶ መጫወትና ማዝናናት ይቻላል። በተለይ ሐኪም ቤት ውስጥ ያሉ ሰዎች ትንሽ አላደለ ከህመማቸው ጋራ እየታገሉ ስለሆነ አንድ አርቲስት ሄዶ እዛ መድረክ አዘጋጅቶ እንደ ያሬድ ነጉ ሲያጫውታቸው ቢውል ምን አይነት የመንፈስ እንደውም እኔ እንጃ ምናልባትም ህመማቸውን እስከ መርሳት ድረስ ይደርሳሉ። እንደ ያሬድ ነጉ ያሉ አሪፍ አርቲስቶች ሀገራችን ስላሉ ህዝብ የሚወዳቸው ስላሉ ነው። እና እንደዚህ አይነት ስራዎች ቢለመዱ በጣም ደስ ይለኛል። በእንደዚህ አይነት ቦታዎች በዩኒቨርሲቲዎች ብቻ በእንደዚህ አይነት ቦታዎች እየሄዳችሁ ስራችሁን እያቀረባችሁ እንዲሁ እንደው ወጣቱን ብታዝናኑት ሁል ጊዜ አላልኩም፣ ነገር ግን በዓል ምናምን ሲሆን እንዲህ አይነት ስራዎች ቢለመዱ በጣም ደስ ይላል። በተለይ ደግሞ ብዙ ሰው ገብቶ ሊያያቸው የማይችል ቦታዎች እንደዚህ እስር ቤት ያሉ ሰዎች፣ ሐኪም ቤት ያሉ ሰዎች እንዲሁም ደግሞ የሆነ አላደለ ራሳቸው ለምሳሌ አሁን መቄዶንያም ቢሆን እንደዚህ አይነት ቦታዎች ላይ ያሉትን ሰዎች እየሄዳችሁ እየጎበኛችሁ ስራችሁን ብታቀርቡ እኛም በጣም ደስ ይለናል።
በአጠቃላይ ግን ያሬድ ነጉ የሰራው ስራ እጅግ በጣም አንተ ብቻ ሳትሆን እኛም እንድንኮራበት ያደረገ እንዴት አሰበው እንዴት ሆነለት እንዴት ተሳካለት ብለን እንዲገርመን ሆነናልና ዛሬ እንግዲህ ቴንክ ዩ ማይ ብራዘር ልል እኔም ወጥቻለሁ ማለት ነው። የተለያዩ ቲክቶክ ላይም ሆነ ጋዜጠኞች ደግሞ እያነሱ እንዲሁ ምስጋናቸውን ሲገልጹ ሰምቻለሁ። ያሬድ ነጉ እውነትም ልትመሰገን የሚገባ ነው፣ ይገባልና በጣም ነው የምናመሰግነው ማለት እችላለሁ። እንግዲህ ያሬድ በርታ፣ በዚሁ ቀጥል፣ በጣም አሪፍ ስራ ነው ለማለት እወዳለሁ። መልካም ጊዜ ይሆናላችሁ። ቻው። ለዛሬ በዚሁ እንሰነባበታለን።